አባይ ቲቪ ገስት ጠሮበት ይሄው ሙሉ ፕሮግራሙን በኤአይ ቪዲዮ አጨናንቆታል። ለነገሩ እንዴት እንግዳ ያጡ ቲክቶከሮች የሚቀርቡበት ቲቪ አይደል እንዴ? እኔ እንደሰማሁት እስካሁን የሚጋብዟቸው ቲክቶከሮች 100,000 እና ከዛ በላይ ፎሎወርስ ያላቸው ናቸው። እና አሁን እነሱም ስላለቁበት 1,000 እና 2,000 ያላቸውን ስለሚጀምር እኔና መሰሎቼ እንድንዘጋጅ እላለሁ። ጅል የያዘውን አይለቅም እንዲሉ አባይ ቲቪ ላይ በተለይ የመዝናኛው ክፍል ላይ በኤአይ ቪዲዮ ተወሮ አይተናል። ምናልባት ቲቪ ጣቢያውን ኤአይ ሃክ አድርጎት ይሆናል። በዚህ በሰሞኑ የአባይ ቲቪ የኤአይ ቪዲዮዎች መብዛት የቲቪ ጣቢያው ባለቤቶችም ሆኑ ስራ አስፈጻሚዎች ለክሬቲቪቲ ቦታ የማይሰጡ መሆናቸውን ያሳያል። በሰሞኑ ከተሰሩት የአባይ ቲቪ ፕሮግራሞች ላይ ቨርቹዋል ገስት ካደረጓቸው ታዋቂ ሰዎች መካከል መሀል ብቻ ሳይሆን ያላቀረቡት ታዋቂ ሰው የለም ማለት ይቻላል። ይህም አባይ ቲቪ ገና ለገና ፕሮግራም ይወደዳል ብሎ በማሰብ ሳይቀድሙ ይልቅደም የሚል ይመስላል። አንድን የአውሮፓ ሴሌብሬት የጎጃም ፎጣ አልብሶ ዱላ ሲይዞ ማሳየት በራሱ ሊያስቅ ሊያዝናና ይችላል፣ ግን መብዛቱ ስልቹ እንዲሆን ያደርገዋል። የአባይ ቲቪ የቦርድ አባላት ይህንን ነገር ሲያመጡ ሊሰለች እንደሚችል ማሰብ አለመቻላቸው ያስገርማል። በኤአይ ቪዲዮ የተሰራባቸው ታዋቂ ሰዎች ማይክል ጃክሰን፣ ድሬክ፣ ኔይማር፣ ኤለን መስክ፣ ቦብ ማርሊ፣ 50 ሴንት፣ ክሪስ ብራውን፣ ሜሲ፣ ሻሩክ ካን፣ ምን አለፋችሁ ቪዲዮ ከተሰራባቸው ታዋቂ ሰዎች የቀረውት እኔ ብቻ ነኝ። ሌላውና ዋናው ነገር እነዚህ ታዋቂ ሰዎች ፊዚካል አይደንቲቲ ልክ ሊሆን ይችላል፣ ግን ችግሩ ስነ ልቦናዊ ማንነታቸው ላይ ነው። አባይ ቲቪ ላይ ተቀጥሮ ስክሪፕቱን የሚጽፈው ጸሐፊ ከነዚህ ታዋቂ ሰዎች ጋር በአይኪው ሌቭል ምን ያህልስ ይቀራረባል? ምክንያቱም ስለ ኤለን መስክ ለመጻፍና በኤአይ ቪዲዮ ለማናገር የመስክን ስነ ልቦና ማወቅ ያስፈልጋል። ለምሳሌ ማይክልን እናንሳ። ማይክል ልክ እንደዚህ እብድ ያለና ቀውጢ ሚሊዮን ሰዎች የሚያለቅሱለት ሰው ነው። አባይ ቲቪ ላይ ግን አይን አፋር አድርገው ታቀርበውታል። እኔ ከሰዎች ጋር ያለኝን ግንኙነት ያቋረጥኩት የተውኩት ብዙ ነገር ስለደረሰብኝ እና የአባይ ቲቪ ጥፋት እንዲሰለችን አድርጎ መስራቱ ብቻ ሳይሆን ስለማያውቋቸውም ሰዎች ጭምር መስራታቸው ያስወቅሳቸዋል። አሁን ማይክል እንደዚህ አይን አፋር አድርገው እንዳቀረቡት ቢያውቅ ኖሮ ከሞተበት ራሱ እንደሰራበት ትሪለር ሙዚቃ መቃብር ፈንቅሎ ይነሳ ነበር። ክሪስ ብራውንን ተመልከቱት። ይህን መሰል ጋጥ ወጥ ነው። ግን አባይ ቲቪ ላይ ሲያመጡት እንዲያደርገው ነው። ኢትዮጵያን የባህል ውዝዋዜ በቴሌቪዥን ትንሽ ተከታትየው ነበርና በጣም የሚገርም ነበር። ለነገሩ የአባይ ቲቪ ኮንቴንቶች እንዲሁም የተመጡ ናቸው። እንዲህ አይነት ነገር ሲጨመርባቸው ደግሞ 5 ስታር ቀሽም ቲቪ ስቴሽን ያደርገዋል። በነገራችን ላይ የአባይ ቲቪን አነሳን እንጂ ሁሉም ጣቢያ በሚባል ደረጃ ለሰው ልጅ አላስፈላጊ ናቸው። የሚታወቁትን እውነት ሐሰት ነው ብለው ለማሳመን የሚጣጣሩ ናቸው እና የራሴን ቲቪ ጣቢያ ከፍቼ እስከምደርስላችሁ ድረስ በትዕግስት እንድትጠባበቁ በአክብሮት ጠይቃለሁ። እስቲ የመዝናኛ ፕሮግራሞቹን እንቃኛቸው። አንዳንዶችን ስንሰማ አባይ ቲቪን ያገነነው ዋሻው እንዴ ነው ይላሉ። ኮሜዲያኖች በተለይ ኢትዮጵያ ውስጥ በሀዘንም በደስታ መቀለድ የሚወዱና ቀልዳቸው አንዳንዶቻችንን ኮማ ውስጥ ሲያስገባን፣ አንዳንዶችን ደግሞ እንደ ኤፒሌፕሲ ጥሏቸው ክብሪት አጭሰን እያስነሳን ባለበት ሰዓት ዋሻው እንዴ አንድ አባሉ ይታመምበታል። ፍልፍሉ የታመመ ቀን መቅረጽ አቆሙ። ፕሮግራሙ እየተደገመ ለሱ ያላቸውን ፍቅር አሳዩ። 2-3 ሳምንት አለፈ። ጸለዩለት። የኢትዮጵያ ሕዝብ ይርዳው ተባለ። ፕሮዳክሽኑ ቆመ። ክሪው ለፍልፍሉ የሚሰጠውን ቦታ አሳየ። ይሄ ሁሉ ነገር ጥሩ ቢሆንም ግን አባይ ቲቪ መሆኑ ዋሻው እንዴ ፕሮፌሽናል አለመሆናቸውን ያሳያል። ኢራን ራሱ አያቶላ ኸሜኒ ናታ የዋሻው እንዴን ያህል አላዘነችም። በብርጫ ሰሞኑስ ምጧን ወሬ ምኔት ብላ የመረጠችው ማስታወስካት። ፕሮፌሽናል ማለት እንደዚህ ነው። በተለይ ደግሞ ጠዋትና ማታ የሚሊሻ ዜና ማየት የለመደ ማህበረሰብ ድሪክን የት ያውቀዋል? በ2 ደቂቃ ሳይታችሁ ላሽ ማለት ያለባችሁን ቪዲዮ 40 ደቂቃ ስታሳዩ ሊሰለችን እንደሚችል ማወቅ ነበረባችሁ። አለበለዚያማ ያው የእንትን ዜና ይሻለናል። በእርግጥ አባይ ቲቪን ይህን ያህል መተቸት አልነበረብንም። ማለት ፕሮግራሞቹ ራንደምሊ እንጂ ታስቡባችሁ አይሰሩም። አንድ ደግሞ አለች ማሲንቆ ምናምን ነው። እስቲ ዩኒናን ሜሲንን የባርሳ ተጫዋች ነኝ ማለት ነው። ተጫዋች አይሆንም
ብለው ሲያወሩበት ሐሜት እዛም አለ ማለት ነው ነጮች ምነው ጠጋ ጠጋ አበዛችሁ ወደኛ ምነው ጠጋ ጠጋ አበዛችሁ ወደኛ ልትነከሱ ነው አልገባኝ ምን ያ ሁሌ ተወስዳለህ አባይ ሲከፍልህ እንዴት አንድ ሁለት ፓንት መግዛት እንደዚህ የተገጠመ ቺና ሀገር የገጣሚዎች ሀገር ማለት ይቻላል። ኧረ ሌላም አንድ ቢምቦ አለች ጉራማይሌ የሚል ፕሮግራም እዩት። አንድ ሶስተኛ ስተት ፈልጉ ይሸከማል አሬ ሶስተኛ ጆሮ ልክ ነው ሶስተኛ ጆሮ እኔን እንዴት እናያለን ናስፈር በቃ ቆይ ከማል ጀምር ስለማታ ታይሮ እድሉን አሳልፎ ነው የሰጠው ዴቭ ራሱ ያላዳንኩሽም ትዝታ እንደውን ከብን ብትቀር ይሻል ነበር። $3,000 ነው ያሳጣችሁ ኤለን መስክ። ይሄ ካንተ ወሬው ሲያበዛው የሚመልሰው ይመስላል። ራኬብን የኢቢኤስ እና የአባይ ብለን በሁለት መክፈል እንችላለን። ኢቢኤስ እያለች አሪፍ አቀራረብ ነበራት። አባይ ላይ እንደምታዩት ነች። እንደዚህ ስኮራም ባለው ቢያስብ ያላቅም ነበር ከቻርሊ ጋር እዚህ ላይ ምን መረዳት እንችላለን? ዳይሬክተሮች ምን ያህል ሰውን እንደሚቀይሩና ውስጣቸው የታሰረውን ግስላ ፈተው መልቀቅ እንደሚችሉ ነው። ዳኛ ይታይ ዳኛ ስለሆነች ስለሷ ምንም አንልም። መቅደስ ደበሳይ እንደ ራኬብ ሁለት አልሆነችብኝም። ኢቢኤስም ስታብድ ነበር፣ አባይ ላይም እያበደች ነው። የሆነ የተለየ ስሜት ይሰማኛል። ከኢቢኤስ የወጣችበት መንገድ ፕሮፌሽናል አይደለም። በነገራችን ላይ አሪፍ ነው በርቱ ብንላቸው ቀጣይ ላይ የምናየው ዜና አንባቢ ሲክስ ፓክ ያለው የኤአይ ዜና አንባቢ ነበር። አሳዛኙ ነገር ደግሞ ምን መሰላችሁ? በጽሁፍ ከተቀጠሩ ጸሐፊዎች፣ ካሜራማኖች፣ ሳውንድማኖች፣ ኮስቹም፣ ጋፈር፣ ላይትማን ከስራ ይባረሩና በኤአይ ሪፕሌስ ይደረጋሉ ወይም ይተካሉ። የኤአይ ጥቅም ለስራ ፈቶች፣ ለደካሞች፣ ረጅም ርቀት መሄድ ለማይወዱና ለፕላጃሪስቶች ነው። ኤአይ ጥቅም የለውም እያልኩ አለመሆኑን ልብ በሉልኝ። ግን ተፈጥሯዊነትን ያጠፋል፣ ፌክ ኒውሶችን ይፈበርካል፣ ስነ ምግባር ይሸረሽራል፣ ሐሰተኛ መረጃዎችን በማሰራጨት የቲቪ ስቴሽኖችን አመኔታን ሊቀንስ ይችላል። የአስተሳሰብ ችሎታንም ያዳክማል። ስንጨርስ እንደ ቲቪ ሁሉም ቲቪ ጣቢያዎች ህይወታቸውን ከማበላሸት ውጪ ትርጉም የላቸውም እና አጣብሱ። ለመረጃ ያልካያችሁ በቂ ነው። As they sit there staring at a machine that warns them worse is to come. This week, how TV ruined your life by shouting boo in your mind. Don't say it didn't, it did. ሳምንት በሌላ ፕሮግራም እንገናኛለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጉልን። ባይ